እሺ ሰላም እንዴት ናችሁ? ብዙዎቻችሁ እየጠየቃችሁ ነበረ። ይህ አፕሊኬሽን አጠቃቀም እንዴት ነው? እንዴት ነው የምንጠቀመውና እቃዎችን ደግሞ እንዴት ነው መለጠፍ የምትችሉት የሚለውን አሳያችኋለሁ። በደንብ ተከታተሉኝ። ቤዚካሊ አፕሊኬሽኑን ከጫናችሁት በኋላ ቀጥታ ሆም ኢንተርፌሱ ይህን ይመስላል። ወደዚህኛው ነው ቀጥታ የሚያመጣችሁ። ያለ ሬጅስትሬሽን ወይም ሬጅስተር ከማድረጋችሁ በፊት የፈለጋችሁትን እቃ ማየት ትችላላችሁ። ከዚህ በፊት ይህን አፕሊኬሽን ጭናችሁ የማታውቁ ሰዎች ካላችሁ ልዋጭ ይባላል። በቅርብ ጊዜ በጣም በብዙዎች ዘንድ ተወዳጅነትን ያገኘ አፕሊኬሽን ነው። ዲስክሪፕሽኑ ላይ አስቀምጥላችኋለሁ ሊንኩን። ዩቲዩብ ላይ ያላችሁ ሰዎች ካላችሁ ቀጥታ በሞባይላችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ማንኛውም እቃ ካላችሁ አዲስም ይሁን ያገለገለ እቃዎች ካላችሁ ቀጥታ ወደ ገንዘብ መቀየር ትችላላችሁ። አሊያም ደግሞ ያን እቃ ወደ ሌላ እቃ ከሌሎች ሰዎች ጋር መለዋወጥም ትችላላችሁ ማለት ነው። ትራዲሽናል የሆነ የገበያ ሲስተምን ወደ ዲጂታል ሲስተም ነው የቀየርነው ማለት ነው። ብዙዎች ወደውታል። እናንተም ተጠቃሚ እንድትሆኑ በዚሁ ማሳሰብ እወዳለሁ። ቀጥታ ወደ እንትኑ እንሂድና የምትፈልጉትን ካታጎሪ እዚህ ጋር ታገኛላችሁ። ለምሳሌ ኤሌክትሮኒክስ፣ አልባሳት፣ ቤት እቃዎች የሚል አለ። ስፔሲፊካሊ ከፈልጋችሁ ለምሳሌ ኤሌክትሮኒክስ ላይ ትገቡና ኤሌክትሮኒክስ ውስጥ የተለጠፉትን ማየት ትችላላችሁ። ሰዎች የለጠፉትን ማለት ነው። እዚህ ጋር አሁን ለምሳሌ ሌላ ለዋጭ ይላል። ይሄ ልጅ አሁን ለምሳሌ በቴሌቪዥን ፋንታ ሌላ ነገር ነው የፈለገው ማለት ነው። ለምሳሌ ብሩ የተጻፈ ከሆነ ደግሞ ቀጥታ ብር ነው የፈለገው ማለት ነው። በዚህኛው እቃ እዚህ ላይ ቀጥታ ማየት ትችላላችሁ እንደዛ ማለት ነው። ለምሳሌ የምትፈልጉት እቃ ላይ ነክታችሁ ለምሳሌ ቴሌቪዥኑን እዚህ ጋር እያንዳንዱ ዲስክሪፕሽኑን ገለጻውን ማየት ትችላላችሁ። ከዛ በኋላ ሰውየውን እዚህ ጋር ቀጥታ በቻት ማውራት ትችላላችሁ። አውራ የሚለውን ነክታችሁት አሁን ሬጂስተር ለማውራት ለመደወል እንዲሁም ደግሞ ለመለዋወጥ ሬጂስተር ማድረግ አለባችሁ። እሱ ነው በዋናነት ብዙዎች እያስቸገራችሁ ያለው። ወደ ገለጻ ከመሄድ በፊት ሬጂስተር እንዴት እንደምታደርጉ ላሳያችሁ። ለምሳሌ ማንኛውም ስትነኩት ለማውራት ወይም ቻት ለማድረግ ወይም ደግሞ እቃ ለመለጠፍ ስትፈልጉ የመጀመሪያ ወደዚህኛው ነው የሚያመራችሁ፣ ሬጂስተር አድርጉ ወደሚለው ማለት ነው። በኢሜይላችሁ ነው ወይም ደግሞ በጉግል ኢሜይላችሁ ነው ሬጂስተር የምታደርጉት። በጣም ቀላል ነው። ማንኛውም ስልክ ያላችሁ ልጆች ካላችሁ ኢሜይል አላችሁ፣ ወይም ደግሞ ፕሌይ ስቶር የምትጠቀሙ ሰዎች ካላችሁ ኢሜይል አላችሁ በእርግጠኝነት። እቺኛዋን መንካት ነው። በጉግል ይግቡ ወይም ደግሞ ሳይን ኢን ዊዝ ጉግል የሚለውን ትነኩታላችሁ። እሷን ስትነኳት የእናንተ ኢሜይል ይመጣላችኋል። ገብታችኋል? ብዙ ኢሜይል ካላችሁ ብዙ ኢሜይል ይመጣላችኋል። አንድ ኢሜይል ካላችሁ አንድ ኢሜይል ይመጣላችኋል ማለት ነው። የእናንተን ኢሜይል መርጣችሁ ክሊክ ነው የምታደርጉት ማለት ነው። አይታችሁ ክሊክ ታደርጉታላችሁ ማለት ነው። ክሊክ ካደረጋችሁ በኋላ በቃ ሬጂስተር አደረጋችሁ። ኢሜይላችሁን ከነካችሁ በኋላ ቀጥታ ወደዚህኛው ነው የሚያመጣችሁ። ይሄ ፕሮፋይላችሁ የምትሞሉበት ነው። ቀላል ፕሮሰስ ነው። ምንም እንትን የለውም። ስማችሁን፣ ስልክ ቁጥራችሁን እና ያላችሁበትን ከተማና ስፔሲፊክ የሆነ አድራሻችሁን የምትሞሉበት ቦታ ነው። ይህን መሙላት የሚጠቀማችሁ ምንድነው? ከሌላ ሰዎች ጋር ወይም ደግሞ የእናንተን እቃ ለማግኘት ሲፈልጉ በዚህ ስልክ ነው በምታስቀምጡት ስልክ ነው የሚደውሉላችሁ ማለት ነው፣ ቻት የሚያደርጓችሁ ማለት ነው። ስለዚህ ይህንን መሙላት ግዴታ ነው ማለት ነው። ሙሉ ስማችሁን እዚህ ጋር ትንኩታላችሁ። የፈለጋችሁትን ለምሳሌ ስልክ ቁጥራችሁን 09 ማለት ትችላላችሁ። ይህ ስልክ ቁጥር በጣም አስፈላጊ ነው። ሰዎች ሲደውሉ ወደ እናንተ ጋር ቀጥታ ሊደውሉበት ስለሆነ በስትክክል መሙላታችሁን እንዳትረሱ ማለት ነው። 11 12 13 ከተማ ትመርጣላችሁ። ይህኛውን ከተማ ባይ ዲፎልት ጊዜው ሞልተነዋል። ዋና ከተሞች ናቸው። ወደፊት ደግሞ ቀስ እያለን እንጨምራለን ማለት ነው። አዲስ አበባ ልበለው። ስፔሲፊክ ቦታውም ደግሞ ወረዳችሁን፣ ክፍለ ከተማችሁን እችጋብ ሙሉ ታሪፍ ነው። ምክንያቱም ቅርብ የሆኑ ሰዎች እቃቸውን አይተው ቀጥታ ለመደወል እንዲያመቻቸው ስፔሲፊክ አድራሻችሁን ብትጽፉ አሪፍ ነው ማለት ነው። እኔ እዚህ ጋር ቦሌ ልበለው ወይም ደግሞ ቦሌ ክፍለ ከተማ ሰብሲቲ ልበለው፣ ቦሌ ሰብሲቲ። አድራሻችሁን ከሞላችሁ በኋላ ምዝገባውን ያጠናቀቁ የሚለውን በተን ትነኩታላችሁ ማለት በቃ አለቀ። ይሄ በጣም ሲምፕል ነው። ይሁን እንኳን ደህና መጡ ይላል። አሁን ጨርሳችኋል ማለት። ከዚህ በኋላ የእናንተን እቃ መለጠፍ ትችላላችሁ። ከፈለጋችሁ ሰዎችን ማውራት ትችላላችሁ። ሲምፕል ነው አይደለ? ፕሮሰሱ በጣም ሲምፕል ነው።
ከቅድሙ እንቀጥል። እዚች ጋር እቃ ለጥፍ ምትላለች። እቃ የእናንተ እቃ ካለ ማንኛውም ኤሌክትሮኒክስ፣ አልባሳት፣ ኮስሞቲክስ ካላችሁ በሁሉም ዘርፍ ያው እንደምታዩት በሁሉም ዘርፍ መጽሐፎች ካላችሁ መለወጥ ትችላላችሁ። አገልግሎት ምትሰጡ ከሆነም ሰርቪስ ምትሰጡ ከሆነም ገብታችሁ በደንብ መዳሰስ ትችላላችሁ አፕሊኬሽኑን ማለት ነው። ብዙዎች እየተቀላቀሉ ስለሆነ ማለት ነው። እቃ ለጥፍ የሚለውን ስትነኩት እዚች ጋር ብዙዎቻችሁ እያስቸገራችሁ ያለው ይሄ እዚህ ነው ማለት እቃ መለጠፍ አሁን በጣም ሲምፕል ወይም በጣም ቀላል ነገር ነው። እዚች ጋር የእቃው ርዕስ አለ። የእቃውን ርዕስ የፈለጋችሁት በአማርኛም ከፈለጋችሁ በእንግሊዘኛም በሚቀላችሁ አጠር አድርጋችሁ የእቃውን ርዕስ ትጽፉታላችሁ። ለምሳሌ ሞባይል ከሆነ መለጥፈው እሺ ያለኝ እቃ ለምሳሌ ሳምሰንግ ልበለው። ሳምሰንግ እሺ S24 ከዛ እዚች ጋር ደግሞ መግለጫውን የፈለጋችሁትን መግለጫ ስለ ሞባይሉ የምትገልጹበት ሞዴሉን ዲስክሪፕሽኑን ምናምን የምትገልጹበት ቦታ ነው ማለት ነው። እሱኛውን በደንብ ብትሞሉ አሪፍ ነው። ምክንያቱም ሰዎች ገለጻውን አይተው ወይም ዲስክሪፕሽኑን አይተው ስለሆነ ይደውሉላችሁ ማለት ነው። ከዛ ምድብ መረጃው ጋር እዚች ጋር ኤሌክትሮኒክስ ቤት እቃዎች ምናምን የሚላል እሱኛውን በደንብ መግለጥ አለባችሁ። ለኛም ስራ እንዳትሰጡን ማለት ነው። በኋላ ላይ አፕሩቭ ስናረገው ማለት ነው። ለምሳሌ ስልክ ነው ሳምሰንግ S24 ስለዚህ ኤሌክትሮኒክስ ላይ ነው ምድቡ ማለት ነው። ምድቡን በደንብ መረጡ። ሁኔታው ላይ ደግሞ እዚች ጋር ሁኔታ ምትላለች። ጥሩ ሁኔታ፣ አዲስ ነው፣ ብዙ ያልተነካ ነው፣ የሚያዋጣ ደካማ ነው የሚለው ያገለገለ ከሆነ ጥሩ ሁኔታ ላይ ካለ የሚያዋጣ ከሆነ ወይም አዲስም ከሆነ እቺኛው ሁኔታውን የእቃውን ሁኔታ መምረጥ አለባችሁ ማለት ነው። አዲስ ልበለው። ከተማውን እዚህ ጋርም ደግሞ ከእንደገና ተመርጡታላችሁ ባይ ዲፎልት ማለት ነው። ከረሳችሁት ያላችሁበት ከተማ አድራሻችሁን እዚች ጋር ያላችሁበት አሁን ያላችሁበት አድራሻ ድንገት ከለወጣችሁ ሬጂስተር ካረጋችሁበት ቦታ ከለወጣችሁ ማለት ነው ከእንደገና ማስገባታችሁን እንዳትረሱ። ቦሌ ሰብሲቲ ልበለው። ከዛ በኋላ እዚች ጋር ደግሞ ምን አለች? ካሜራ ደግሞ ወይም ደግሞ ማከማቻ ከጋለሪያችሁ ማለት ነው። እዚህ ጋር አሁን ፎቶ የምታስገቡበት ነው። እስከ 5 ፎቶ ትችላላችሁ። ጥራት ያለው ፎቶ ብታረጉት አሪፍ ነው። በካሜራም ቀጥታ እቃችሁ ማንሳት ትችላላችሁ። አሊያም ደግሞ ከጋለሪያችሁ ደግሞ ከዚህ በፊት አንስታችሁ ጠብቅ ከሆነ ከጋለሪያችሁ አፕሎድ ማድረግ ትችላላችሁ ማለት ነው። የፈለጋችሁትን እቃ ማለት ነው። እሺ አንድ እቃ ልምረጥለት ለምሳሌ እሺ ዝም ብዬ አንድ እንትን ላስገባ። ከዛ በምላሹ ምን ትፈልጋለህ ወይ ምን ትፈልጊያለሽ የሚላለ ቀጥሎ ደግሞ እችኛን ማምላታችሁ እንዳትረሱ። ለምሳሌ በዚህኛው እቃ ሳንቲም የምትፈልጉ ከሆነ ሳንቲም ላይ ነክታችሁ እዚች ጋር ሳንቲሙን ማስገባት። ለምሳሌ ፈለጋችሁትን 10,000 ሊሆን ይችላል 10,000 በደንብ እዩት። ባይዘው ብዙዎቻችሁ ሳታዩት ነው ፕራይሱን የምታስገቡትና ፕራይሱን በትክክል ማሙላታችሁን እንዳትረሱ። ሳንቲም ካላችሁት የሳንቲም ቦታ ሞም ይመጣላችኋል ትሞላላችሁ ማለት ነው። ሌላ ልዋጭ ካላችሁት ግን ፖስት ባረጋችሁት እቃ ወይም ደግሞ በምትለጥፉት እቃ ሌላ እቃ ነው የምትፈልጉት ማለት ነው። ገብቷችኋል? የእቃውን አይነት ደግሞ የምትፈልጉትን እቃ ያ ሰውዬ ምን አይነት እቃ ነው እንዲሰጣችሁ የምትፈልጉት የሚለውን ደግሞ ዲስክሪፕሽኑን እዚች ጋር ትጽፉለታላችሁ ማለት ነው። የፈለጋችሁት ቀላል ነው። ገብቷችኋል እምላችሁ። ሰውየው አይቶ ቀጥታ መጥቶ ኮንታክት እንዲያደርጋችሁ ማለት ነው። በዚህ መሰረት ክፍት ላይ ደግሞ የሚለውን ከነካችሁ እዚች ጋር ለገንዘብም ወይም ደግሞ ለልዋጭም ሰውየው ደውሎ ወይም ቻት አድርጎ በቀላሉ ሊነግራችሁ ይችላል ማለት ነው። ክፍት ነኝ የሚለውን ከነካችሁት ማለት ነው። እኔ እዚህ ጋር ለሳንቲም ልበለውና 5000 ዝም የሚል ልበለው። እዚች ጋር ፓርትነር መሆን የምትፈልጉ ከሆነ ነው እቃው ያው ፓርትነር መሆን ብዙ ጥቅም አለው ከኛ ጋር እውነት ለመናገር በጣም ብዙ ጥቅሞች ነው ያሉት። የግዴታ አይደለም ፓርትነር መሆን። እዚች ጋር ፕሪቪው ፖስት ብላችሁ ቀጥታ ኮንፊርም ኤንድ ፖስት የሚለውን ፕሪቪውን በደንብ ታዩታላችሁ በስትክክል መሙላታችሁን። ከዛ ኮንፊርም ኤንድ ፖስት የሚለውን ስትነኩት ቀጥታ ፖስት ያደርግላችኋል ወይም ወደኛ ጋር ይመጣል ማለት ነው። እና በደቂቃ ውስጥ አፕሩቭ እናደርግላችኋለን ማለት ነው በስትክክል ከሞላችሁት። እዚች ጋር ግን ፓርትነር መሆን ከፈለጋችሁ
ጥቅሙ ምንድነው የሚለውን ላሳያችሁ። ፓርትነር ይሁኑ የሚለውን ስትነኩት ጥቅማ ጥቅሞቹን እዚህ ጋር ይዘረዝርላችኋል። ለምሳሌ የምትለጥፉት ዕቃ ፊት ለፊት እንዲታይ፣ ፊት ለፊት መታየቱ ያው ምንም ጥያቄ የለውም ቶሎ ብሎ ሽያጭ እንዲመጣላችሁ ያደርግላችኋል። ወይም ደግሞ ልውውጥም ካላችሁ ቶሎ እንድትለዋወጡ ያደርጋችኋል ማለት ነው። ባጅ ታገኛላችሁ፣ የሽያጭ ባጅ ወይም ደግሞ ትክክለኛ ባጅ ይኖራችኋል ማለት ነው። ሰዎች እናንተን ቀጥታ ማመን ይችላሉ ማለት ነው። የፈለጉትን ዕቃ ለመገበየትም ቅድሚያ ታገኛላችሁ እናንተ። ለምሳሌ ሰዎች ዕቃ ሲለጥፉ ከእናንተ ጋር ቀጥታ እናገናኛቸዋለን ማለት ነው። የፈለጋችሁትን ዕቃ የምትፈልጉ ከሆነ ብዙ አይነት ጥቅሞች አሉ ፓርትነር መሆን። መረጃዎችን ማግኘት፣ ገንዘብ ደግሞ መተመን ከፈለጋችሁ የዕቃችሁን ገንዘብ እንድንተምንላችሁ ከፈለጋችሁ በውስጥ መስመር እናናግራችኋለን ማለት ነው። ፈጣን ሽያጭና ልውውጥም ይኖራችኋል። ጥቅማ ጥቅሞቹን በጣም ሲምፕል ነው። በወር 250 ብር ብቻ መክፈል ነው። አብሶ ነጋዴዎች ከሆናችሁ በጣም ያዋጣል ማለት ለመናገር። በወር 250 ብቻ በመክፈል ያው አሁኑን ይጀምሩ የሚለውን ስትነኩት ቀጥታ ወደ ክፍያው ነው የሚያመራችሁ። ሲምፕል ነው። በፈለጋችሁት አማራጭ መክፈል ትችላላችሁ። ከፈለጋችሁ በቴሌብር፣ በሲቢ ብር ወይም አሊያም በፈለጋችሁት መጠን ማለት ነው። ከከፈላችሁ በኋላ ፓርትነር ቀጥታ ሆናችኋል ማለት ነው። ወደኛው ዳታቤዝ ጋር ስለሚመጣ ከዚህ በኋላ እናንተ የፓርትነር ተጠቃሚ መሆን ትችላላችሁ ማለት ነው። እንቀጥል። አሁን ኮንፊርሜንት እዚች ጋር ፕሪቪው ፖስት የምትላለች እሷን ስትነኩ የፖስታችሁን ያሳያችኋል። ካረጋገጣችሁ በኋላ ኮንፊርም ትሉታላችሁ። አሁን ፖስት ማድረግ ትጀምራላችሁ ማለት እሷን በተን ስትነኳት እዚች ጋር ትጠብቃላችሁ። ኦኬ ኢንተርኔት የለም እያለኝ ነው። አንዴ ቆይ። ኦኬ ሪቪው ኮንፊርም እዚች ጋር ተጠብቁታላችሁ። አይተሙን አፕሎድ እያደረገ ስለሆነ መጠበቅ አለባችሁ፣ ምንም ነገር ሳትነኩ ማለት ነው። በተሳካ ሁኔታ ተለጥፏል ይላል ወዲያው በሰከንድ ውስጥ ማለት ነው። እሷ ሲመጣላችሁ ኦልሬዲ ወደኛ ጋር መጥቷል ማለት ነው። በደቂቃ ውስጥ ቶሎ ብለን ፖስት እናደርግላችኋለን ማለት ነው። ይሄ ነው በቃ አለቀ። ዕቃ መለጠፍ በጣም ሲምፕል ነው ማለት ነው። አሪፍ አድርጋችሁ ደግሞ ስትጽፉላቸው የበለጠ ሰዎች እናንተን ኮንታክት ለማድረግ ስለሚጠቅማቸው ስትለጥፉ ገለጻውን፣ ስሙን በትክክል መጻፋችሁን እንዳትረሱ ማለት ነው። ይህን ይመስላል። የፈለጋችሁትን ዕቃ ደግሞ እየነካችሁ ሰዎችን ማግኘት ትችላላችሁ። ያው እንደምታዩት አሁን እዚህ ጋር ላሳያችሁ። ለምሳሌ የሰውየው ስም አለ። አሁን የዚህኛው ሰውዬ ስም አለ። ሬት ማድረግ ትችላላችሁ። ባይዘዌ የሰውየው ከተለዋወጣችሁ በኋላም ከተሻሻጣችሁ በኋላም ሊሆን ይችላል። ሬት ማድረግ ከፈለጋችሁ እችኛውን ሬት የሚለውን ተነኩትና ኮመንት ሰጣችሁ ማንኛውም ሰውን ሬት እንደምታደርጉት ስታር ነክታችሁ እችኛውን ስታር የፈለጋችሁትን 4 ከፈለጋችሁ 3 ከፈለጋችሁ 5 ነክታችሁ ሬት ማድረግ ትችላላችሁ ሰውየውን ማለት ነው። ኮመንት መስጠት ትችላላችሁ ማለት ነው። ፖዚቲቭ ኮመንት ሊሆን ይችላል፣ ኔጌቲቭም ኮመንት መስጠት ትችላላችሁ ማለት ነው። ስለ ሰውየው ደግሞ ሪፖርት ማድረግ ከፈለጋችሁ ያው ከኛ ጋር ምንም ጥያቄ የለውም፣ በደንብ ተጣርቶ ነው የሚለጠፈው። ስሩ ፕሮሰስ ግን ሰውየው ያልሆነ ነገር የሚለጥፍ ከሆነ ወይም ደግሞ ባድ የሆነ ቢሄቪየር የሚያሳይ ከሆነ፣ ጥሩ ያልሆነ ሪአክሽን የሚያሳያችሁ ከሆነ ወይም ደግሞ ጥሩ ያልሆነ ሰው ካገኛችሁ ሰውየው ጋር ቀጥታ ገብታችሁ እቃው ጋር እችኛዋ ከላይ የምትሏ አያችኋት፣ እችኛዋ የሜሴጅ ምልክት እሱኛዋን ስትጫኗት ሪፖርት ኢት ምትላለች። ሪፖርት ማድረግ ትችላላችሁ። ቀጥታ ወደኛ ጋር ስለሚደርስ አይተነው ሰውየውን እርምጃ መውሰድ እንችላለን ማለት ነው። ብሎክ ማድረግ እንችላለን ወይም ደግሞ ቀጣይ እርምጃ መውሰድ እንችላለን ማለት ነው። ጥቆማ መላካችሁን እንዳትረሱ። ሰውየው ያልሆነ ባህሪ ካላችሁ በከነ ምክንያቱ እዚህ ጋር ገልጻችሁ ማለት ነው። እሱኛዋም እንዳትረሷት እችኛዋን ፊውቸር ማለት ነው። ኦኬ አሁን ሰውየውን እቃውን ካያችሁ በኋላ እዚች ጋር 3 በተኖች አሉ እንደምታዩት። አውራ ሚል አለ፣ ለውጥ ሚል አለ፣ ደውል ሚል አለ። ሰውየውን ቀጥታ መደወል ትችላላችሁ ቶሎ ብላችሁ እቃውን የምትፈልጉት ከሆነ። ከፈለጋችሁም ደግሞ በውስጥ ማውራትም ትችላላችሁ፣ ቻት ማድረግም ትችላላችሁ የፈለጋችሁትን ማለት ነው። ኢሜጅም አፕሎድ እያደረጋችሁለት ወይም ደግሞ ሰውየውን ቻት ማድረግ ትችላላችሁ ማለት ነው። ገባችኋል? ወይም ደግሞ ለውጥ ሚል አለ። እቃ ደግሞ መለዋወጥ የምትፈልጉ ከሆነ ከዚህኛው ሰውዬ ጋር የእናንተን እቃ ለውጥ የሚለውን ትነኩታላችሁ። እዚች ጋር የእናንተ እቃዎች ይመጣሉ ከዚህ በፊት የለጠፋችኋቸው ማለት ነው። እነሱን መርጣችሁ
ለሰውየው መልእክት መላክ ነው ቀጥታ ማለት ነው። ይሄ ለውጥ የሚለው ፊውቸር በጣም ብዙዎች እየተጠቀሙበት ነው። እኛም ሴኩር የሆነ ፊውቸር ስለሆነ ለምሳሌ እቃዎችን መለዋወጥ ብትፈልጉ ብትጠቀሙበት አሪፍ ነው እውነት ለመናገር። ምክንያቱም ለምሳሌ ገንዘብ ከሆነ ማለት በገንዘብ ከሆነ ወይም ደግሞ ሽያጭ ከሆነ ያልፈለጋችሁት ወይም ደግሞ እቃዎችን ከሆነ የምትፈልጉት በሌላ እቃ መለወጥ እችኛዋን በተንከነካችሁ በኋላ እዚች ጋር ለምሳሌ እኔ እቃ ምንም አይነት ነገር እስካሁን ስላለጠፍኩ ነው። የቅድሙ አሁን ለምሳሌ አፕሎድ አደረኩት አፕሮቭ ስላልሆነ ነው ስቲል። ስለዚህ እዚች ጋር አፕሮቭ የሆነ ወይም ደግሞ የኔ እቃዎች ይመጣሉ። እሱን እቃ መርጥና ቀጥታ ሴንድ የሚለው እዚች ጋር ይመጣል። ሴንድ ነካዋለሁ ማለት ነው። ወደ ሰውየው ይልክልኛል ማለት ነው። ሰውየው የእናንተን እቃ አይቶ ከተስማማው ቻት ያደርጋችኋል ወይም ደግሞ እናንተን ቀጥታ ቻት ማድረግ ትችላላችሁ። በዚህ እቃ እንለዋወጥ ብላችሁ ማለት ነው። ይህን ፊውቸር አዲስ ፊውቸር ያስገባነው ፊውቸር ስለሆነ በተጠቀሙበት አሪፍ ነው። ይህን ይመስላል። በጣም ቀላል ነገር ነው እውነት ለመናገር። እኛን ኮንታክት ደግሞ ማድረግ ከፈለጋችሁ የበለጠ ወይም ደግሞ ስለ አፑ ደግሞ ወይም ደግሞ ሞር ኢንስትራክሽን ከፈለጋችሁ እዚች ጋር እንደምታዩት ከላይ የራዳር ምልክቷ አለች እዚች ጋር ወይም ደግሞ የጥያቄ ምልክቷ አለች። ስለ አፕሊኬሽኑ ሞር የሚያብራራ ማለት ነው። ይሄው እንኳን ወደ ልዋጭ በደህና መጡ ይላል። እዚች ጋር ብዙ ነገሮችን ማግኘት ትችላላችሁ። በዚህ ማንበባችሁን እንዳትረሱ ስለ አጠቃቀሙ ማለት ነው። ፓርትነርም እዚህ ጋር መሆን ትችላላችሁ። ከኛ ጋር ቤተሰብ መሆን ትችላላችሁ። እኛንም ማግኘት ትችላላችሁ። በዚህ ይሄው እኛን ቀጥታ ማናገር ከፈለጋችሁ በተለያየ ነገር ፕሮብሌም ከተፈጠረ አሊያም ደግሞ በተለያየ ነገር ማነጋገር ከፈለጋችሁ ቀጥታ ማግኘት ትችላላችሁ። ልዋጭ ኮሚኒቲ ሰፖርት ላይ እችኛዋን በተን ስትነኩ ወደ ቦታችን ነው የሚያመራችሁ። ቴሌግራም ቦት፣ በሱ ቦት ላይ የፈልጋችሁ ማግኘት ጥያቄ መጠየቅ ትችላላችሁ። ብዙ ኢንፎርሜሽኖችን የምታገኙበት ቦት ሲስተም ነው። እሱኛውን ቦት መጠቀም እንዳትረሱ ማለት ነው እናን ኮንታክት ለማድረግ ከፈለጋችሁ። ሌላው ደግሞ አዲስ ፊውቸር አርቲፊሻል ኢንተለጀንስ የጨመርንበት ፊውቸር አለ። ብዙዎች እየተጠቀሙበት ነው፣ ወደውታል። የችኛዋ የራዳር ምልክቷን ስትነኳት እቃዎቻችሁን በኤአይ መከታተል ትችላላችሁ። ምን ማለት ነው በኤአይ መከታተል ትችላላችሁ ማለት? ቤዚካሊ የእናንተ እቃ ወይም የምትፈልጉት እቃ እዚህ ውስጥ ከሌለ ቷችኋላ አፓችን ውስጥ ከሌለ ለጊዜው ካልተለጠፈ ሁሉም ላይ ፈትሻችሁት ለጊዜው ካልተለጠፈ የራዳር ምልክቱ ጋር ገብታችሁ እቃችሁን ማስመዝገብ ትችላላችሁ። ቀጥታ ሰዎች አፕሎድ ሲያደርጉ ያን እቃ የምትፈልጉትን እቃ እናንተ ሞባይል ጋር ኖቲፊኬሽን ይደርሷችኋል ማለት ነው። ይሄ ሰው እቃ ለጥፏል የምትፈልጉትን እቃ ብሎ ሞባይላችሁ ላይ ኖቲፊኬሽን ስለሚደርስ ይህን ፊውቸር መጠቀም እንዳትረሱ። እዚች ጋር መጣችሁ አዲስ ክትትል በኤአይ የምትለዋን በተን ስትነኳት እዚች ጋር የፈለጋችሁትን ለምሳሌ ኤሌክትሮኒክስ ትመርጡና ምድባችሁን የፈለጋችሁትን የምትለጥፉ ወይም ደግሞ የምትፈልጉትን አይነት እቃ ምድቡን ትመርጡታላችሁ። ለምሳሌ ሞባይል ነው የምፈልገው። ሞባይል ከፈለኩኝ ኤሌክትሮኒክስ ምድብን መርጠና እዚች ጋር የሞባይሉን ስም ብቻ ነው የምትጽፉት። በጣም ብዙ ማንዛዛት አያስፈልግም። የሞባይል የምትፈልጉትን ሞባይል ስም ነው የምትጽፉት። ገባችኋላ? ሞባይላችሁ ላይ ኖቲፋይ እንዲያረጋችሁ ማለት ነው። ለምሳሌ ሞዴሉ ሳምሰንግ S24 ከሆነ ሳምሰንግ S24 ብላችሁ ጽፋላችሁ ማለት ነው። ቤዚካሊ አርቲፊሻል ኢንተለጀንስ ስለሆነ ዲቴክት አድርጎ ጽሁፉን በደንብ ዲቴክት አድርጎ የምትፈልጉትን አይነት እቃ ዲቴክት ስለሚያደርገው ችግር የለውም ማለት ነው። ኮማ እያደረጋችሁ መጻፍ ትችላላችሁ። ሌላም እቃ ለምሳሌ ኤሌክትሮኒክስ ምድብ ላይ ሌላ ሞባይል ከፈለጋችሁ ለምሳሌ አይፎን 70 ከፈለጋችሁ አይፎን 70 ትሉታላችሁ። እንዲህ የጻፋችሁ በቀላሉ እስከ 3 ድረስ ነው ማክሲመም እንድትጽፉ ያደረግነው። ስለዚህ 3 እቃ ብቻ በአንድ ምድብ ላይ ማለት ነው። የፈለጋችሁትን መጻፍ ትችላላችሁ ማለት ነው። ከዛ እዚህ ጋር ክትትል ጀምር ትሉታላችሁ። እቺኛውን ክትትል ጀምር የሚለውን ከነካችሁ በኋላ ኦሬዲ አክቲቭ ሆኗል ማለት ነው። ፓውዝ ማድረግ ከፈለጋችሁ እቺኛውን ትነኩታላችሁ። ካልፈለጋችሁት እንደው ዲሌት ማድረግ ከፈለጋችሁ ዲሌት ማድረግ ትችላላችሁ። አክቲቭ ከሆነ በኋላ ከዚህ በኋላ አንድ ሰው ሳምሰንግ S24 ወይም ደግሞ አይፎን 17 ሲለጥፍ
ሞባይላችሁ ላይ ሊደርስ ይችላል ማለት ነው። ይህን ፊውቸር መጠቀማችሁን እንዳትረሱ ማለት ነው። ይሄ አዲስ ያስገባነው ፊውቸር ስለሆነ ብዙዎችም ወደውታል። ኦኬ እሺ ሌላ ያልነገርኳችሁ ሌላ ምን ፊውቸር አለ? እነዚህ ላይ ሌሎች ነገሮችን የኔ እቃዎች ላይ ለምሳሌ እዚች ጋር ልውውጥ ላይ እስካሁን የተለዋወጣችሁትን እዚች ጋር ቦተም ናቪጌሽን ባሩ ላይ ልውውጥ የተለዋወጣችሁን እቃዎችን ከዚህ በፊት የተለዋወጣችሁ ካላችሁ ወይም ደግሞ ሰዎች የላኩላችሁ ካላችሁ እችኛዋን መንካታችሁ እንዳትረሱ። ቀጥታ እዚች ጋር ስለምታገኟቸው ማለት ነው። ሰዎች የእናንተን እቃ አይተው ልውውጥ ከላኩላችሁ እችኛዋ ላይ ነው የምታገኙት ማለት ነው። ሌላው ቻት ነው። ብዙዎቻችሁ ቻት እያያችሁ አይደለም። ሰዎች ይልኩላችኋል። ለምሳሌ ሰዎች ቻት ሲልኩላችሁ ወይም ደግሞ ሜሴጅ ሲልኩላችሁ እዚች ጋር መታችሁ ውይይት የምትለው ላይ ስትነኳት ይላኩላችሁ ሜሴጅ እዚች ጋር ይደርሳል ማለት ነው። ከነሱ ጋር ቻት ማድረግ ትችላላችሁ ማለት ነው። አንዳንድ ሰዎች ቀጥታ ላይ ደውሉላችሁ ይችላል። ገብቷችኋል? እቃ ከለጠፋችሁ በኋላ በየጊዜው እየመጣችሁ ቼክ ማድረጋችሁን እንዳትረሱ አፕሊኬሽኑ ላይ ወይም ቻት ፊቸራችሁ ላይ ማለት ነው። ምክንያቱም አንዳንድ ሰዎች ቻት ብቻ ማድረግ ስለሚወዱ ማለት ነው። ለቻት ፊቸራችሁን እዚች ጋር ውይይት ላይ መታችሁ ማግኘት ትችላላችሁ ማለት ነው። ሌላው መግለጫ የሚለው ጋር ፕሮፋይላችሁ ጋር እዚች ጋር ስታቲስቲክሳችሁን ማየት ትችላላችሁ። ስንት አይነት እቃ እንደለጠፋችሁ፣ ምን ያህል ሰዎች እንዳዋራችሁ፣ ሬታችሁ ስንት እንደሆነ ምናምን ኤዲትን ማድረግ ትችላላችሁ ፕሮፋይላችሁን። እዚች ጋር የኔ እቃዎች ላይ ብዙዎች እችኛዋን የተጠቀማችኋት አይደለም። የኔ እቃ የሚለው ላይ የእናንተ እቃ የለጠፋችሁትን ለምሳሌ ይሄ ቅድም አሁን የለጠፍኩት ነው። የእናንተ እቃ የለጠፋችሁትን ኤዲት የምታደርጉበት ቦታ ነው። ገብቷችኋል? ለምሳሌ ፕራይሱን ሊሆን ይችላል። ስለ እቃው ስለለጠፋችሁት እቃ ኤዲት ማድረግ የምትፈልጉ ከሆነ ወይም ደግሞ መለወጥ የምትፈልጉት ከሆነ መታችሁ ኤዲት ማድረግ ትችላላችሁ ማለት ነው። ከእንደገና ኤዲት ታርጉትና ወደኛ ጋር ይመጣል፣ አፕሮቭ እናደርገዋለን ማለት ነው። ኮንትሮል ማድረግ ትችላላችሁ ማለት ነው። እቃችሁን ገብቷችኋል? መሰረዝም ትችላላችሁ፣ ዲሊት ማድረግም። ለምሳሌ እቃው ከሸጣችሁ በኋላ አሊያም ደግሞ ከተለዋወጣችሁ በኋላ አፕሊኬሽኑ ላይ አያስፈልግም። ገብቷችኋል? ሰዎች በየጊዜው ሜሴጅ እንዳያረጉላችሁ ወይም ደግሞ እንዳይደውሉላችሁ ገብታችሁ ዲሊት ማድረግ አለባችሁ። እቺኛዋ ሰርዝ የምትለዋን ከነካችሁ በኋላ መሰረት ትችላላችሁ ማለት ነው። ይሄኛውን እንዳትረሱ ባይዘው ማቆምም ትችላላችሁ። ፓውዝ ማድረግ ለአፍታ እቃውን ለተለያየ ፐርፐስ ከፈለጋችሁ ማለት ነው። የኛውን ፊውቸር እንዳትረሱት ማለት ነው የኔ እቃዎች ላይ። ኦኬ ቤዚካሊ መዳሰስ ትችላላችሁ። በጣም ብዙ ፊውቸሮች ነው ያሉት። ፋቨራይት እቃዎችን ከፈለጋችሁ ለምሳሌ ወደፊት እችኛዋ ለምሳሌ እችን እቃች ወይም ደግሞ እችን የባይስክል እቃ ከወደዳችሁት ወደፊት ለማየት ለማውሳት እችኛውን ፋቨራይቱ ትነኩታላችሁ። የልብ እንትኑ ቅርጹን ማለት ነው። ተወዳጅ እቃዎች ላይ ገብታችሁ ማግኘት ትችላላችሁ እቃዎቹን ማለት ነው። አንድ የከነካችሁት በኋላ ለማስታወስ እንዲጠቅማችሁ ፋቨራይት ላይ እሱን ፊውቸር መጠቀም ትችላላችሁ ማለት ነው። እንዳትረሱት ማለት ነው። አዲስ ነገር ላይ ኖቲፊኬሽን እዚች ጋር የሚደርሳችሁ ነው። ብዙ ነገሮች ስለ አፕሊኬሽኑ ወይም ደግሞ አዳዲስ ፊውቸሮች ስንከት ኖቲፊኬሽን ላይ እዚህ ጋር ስለምንብል ኖቲፊኬሽንን መታችሁ ማየታችሁን እንዳትረሱ አዲስ ነገር ሲኖር ማለት ነው። ልውውጦች እዚች ጋር ማየት ትችላላችሁ። ቀጥታ መተግበሪያውን መገምገም እንዳትረሱ። ወደ ፕሌይ ስቶር ሄዳችሁ እንዴት ነው ስለ መተግበሪያው የሚለውን ስታር ሰጣችሁ ነው የፈለጋችሁትን ስታር ሰጣችሁ እንደየ አፕሊኬሽኑ አጠቃቀማችሁ ማለት ነው። ከወደዳችሁት 5 ስታር መስጠታችሁን እንዳትረሱ ከነ ኮሜንቱ ማለት ነው። ይሄ በጣም ለኛ ጠቃሚ ስለሆነ ማለት ነው። መተግበሪያውንም ለሌሎች ሼር ማድረጋችሁን እንዳትረሱ። እቺኛውን የሼር ምልክት አለች። ሼር ማድረግ ትችላላችሁ ወደ ሌላ ሰው ማለት ነው። ከነ እቃው ሼር ያደርግላችኋል ማለት ነው። እሱ ፊውቸር መጠቀም ትችላላችሁ። አስተያየት መስጠትም ከፈለጋችሁ ቅድም እንዳልኳችሁ ቦታችንን ተጠቅማችሁ ለኛ ቀጥታ እኛን ማነጋገር ትችላላችሁ። ለኛ አስተያየት መስጠት የምትፈልጉ ከሆነ ማለት ነው። በኢሜይላችን inlightsoftware@gmail.com ከፈለጋችሁ ደግሞ በቴሌግራም ቦታችን @ልዋጭ ስላሽ አርጋችሁ ከታች ቦተም ስላሽ @ቦት ብትሉት ቴሌግራም ላይ ሰርች ብታረጉት ቀጥታ ይመጣላችኋል። እኛን ቀጥታ ማግኘት ትችላላችሁ ማለት ነው። ከፈለጋችሁ በኢሜል ከፈለጋችሁ በቴሌግራም ማለት ነው።
ይሄን ይመስላል ከሞላ ጎደል። አይ ቲንክ ፊውቸሮቹን ዋና ዋና የሚባሉትን ማወቅ ያለባችሁን ፊውቸር እንዴት ሬጂስተር እንደምታረጉ፣ እንዴት እቃዎችን እንደምትለጥፉ፣ ሰዎች ቻት ለማድረግ ስትፈልጉ ደግሞ እንዴት ቻት እንደምታረጉ ዋና ዋና ፊውቸሮችን አሳይቻችኋለሁ ብዬ ገምታለሁ። እውነት ለመናገር አፕሊኬሽኑ በጣም 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 ቀላል ነው። እንደውም ከሌሎች አፕሊኬሽኖች ኢኮመርስ አፕሊኬሽኖች ይሄኛው በጣም ኢዚ ሆኖ የተሰራ ነው ብዬ መናገር እችላለሁ። እውነት ለመናገር አብዛኞቹ ማለት ነውና በአማርኛ ነው እንደምታዩት። እዚች ጋር ቋንቋ መለጠፍ መቀየር ትችላላችሁ። ወደ እንግሊዝኛ ማርቀም ትችላላችሁ። እንግሊዝኛ የሚቀላችሁ ከሆነ የኦሮምኛን እናካትፋለን በቅርቡ። አማርኛ ነው በጣም በቀላሉ መረዳት ትችላላችሁ። ብዙዎች በውስጥ መስመር እያናገራችሁን ስለሆነ ነው ሬጂስተር እንዴት ነው የምናደርገው፣ እቃ እንዴት ነው የምንለጥፈው የሚለው ነው ማለት ነው። ትገባላችሁ፣ አፕሊኬሽኑን ዳውንሎድ ታደርጋላችሁ። እቃችሁን ግን እንዴት መለጠፍ እንዳለባችሁ አታውቁምና ሲምፕል ነው ለማለት ነው። ይህን ይመስላል። ሌሎች ጥያቄዎች ካላችሁ ወይም ደግሞ ስፔሲፊክ የሆነ ጥያቄ ካላችሁ ቅድም እንደነገርኳችሁ ቦታችንን ተጠቅማችሁ እኛን ማነጋገር ትችላላችሁ። እችኛው ከላይ ምልክቷን የጥያቄ ምልክቷን ተጭናችሁ እችኛው ልዋጭ ኮሚኒቲ ሰፖርት የሚለውን በተን ስትነኩ ቀጥታ ወደ ቴሌግራማችን ነው የሚያምራችሁ። ገብቷችኋል? ስለዚህ እኛን ማነጋገር ትችላላችሁ ማለት ነው። ይሄን ይመስላል። አይ ቲንክ የቀረኝ ነገር የለም። እውነት ለመናገር የቀረኝ ነገር የለም። አፕሊኬሽኑን በደንብ ዳስሱት፣ ትወዱታላችሁ ብዬ ገምታለሁ። ለሌሎችም ሼር አድርጉ። አብሶ ለነጋዴዎች፣ ለኢንዲቪጁዋሎች፣ ለግለሰቦችም ጭምር ለብዙዎች የሚጠቀሙበት ነገር ነው። በቤታችሁ ላይ ያለ እቃ ካላችሁ ወደ ገንዘብ ቀይሩት፣ ወይም ደግሞ ወደ ሌሎች እቃዎች የምትፈልጉት ሌሎች እቃዎች ካላችሁ ከሌሎች የማትፈልጉት እቃ ጋር መለወጥ ትችላላችሁ ማለት ነውና ምርጥ የሆነ አፕ ነው። ከፕሌይ ስቶር ታገኙታላችሁ፣ እንዲሁም ደግሞ ከአፕ ስቶር ማግኘት ትችላላችሁ ማለት ነው። ዌብሳይትም እንደዚሁ አለው። ስለዚህ በብዙ መዳረስ ስለምንችል ማግኘት ትችላላችሁ አፕሊኬሽኑን። ዩቲዩብ ላይ ያላችሁ ሰዎች ግን ዲስክሪፕሽኑ ላይ ቀጥታ አስቀምጥላችኋለሁ ወደ ፕሌይ ስቶር የምትሄዱበት ማለት ነው። እሱን ክሊክ ነክታችሁ ዳውንሎድ ማድረግ ትችላላችሁ ማለት። ቴንክ ዩ